ለበርካታ ነዋሪዎች አገልግሎት የሚሰጠውን የኢትዮ ቴሌኮም ንብረትን ሲዘርፉ የነበሩ ግለሰቦችን ተከትሎ ፖሊስ ቱቦ ውስጥ መግባቱ ተገልጿል። በቡድን የተደራጁ ግለሰቦች በአዲስ አበባ ልደታ ክፍለ ከተማ የኢትዮ ቴሌኮም ንብረትን ሌሊት ላይ ጨለማን ተገን በማድረግ ቱቦ ከፍተው በመግባት መዝረፋቸውን ፖሊስ ገልጿል። የጉድጓዱን ክዳን በመክፈት ተጠርጣሪዎች 5 ሆነው ጉድጓድ ውስጥ ገብተው መቁረጫ፣ መዶሻ፣ የእጅ ባትሪ የተለያዩ ከተሮች ይዘው ውስጡ ውሃ አለው። ለዚህ ተግባር በሌሊት ክፍለ ጊዜ ተሰባስበው እዛ ጉድጓድ ውስጥ ገብተው ጉድጓዱንም ሰው እንዳያያቸው መለስ አድርገው ከፍተው የተዘረጋውን የመንግስት የህዝብ አገልግሎት የሚሰጠውን የቴሌ ገመዶችን ቆራርጠው ለመስረቅ ግለሰቦቹ ለጥቂት ጥቅም ሲሉ በሀገርና ዜጎች ላይ ጉዳት ሊያስከትል የሚችለውን ድርጊት በድፍረት የፈጸሙ ሲሆን ህብረተሰቡ በሰጠው ጥቆማ መሰረት በአካባቢው በስራ ላይ የነበሩ የፖሊስ አባላት ይደርሳሉ። ወንጀል ፈጻሚዎቹን ለመያዝም ቱቦ ውስጥ ተከትለው በመግባት ከፍተኛ ጥረት በማድረግ በቁጥጥር ስር ሊያውሏቸው እንደቻሉ ተገልጿል። በአካባቢው የነበረው ማህበረሰብ ጥቆማ ደርሶን በእለቱ የሌሊት ጥበቃ የነበሩት የፖሊስ አባሎች ደርሰው ጉድጓዱ ድረስ አብሮ በመግባት ተጠርጣሪዎችን ከነ ያዙት መቆራረጫ ከነ ያዙት ባትሪ መገልገያ ብለው ከያዙት ኤግዚቢት ጋር እጅ ከፈንጅ ለመያዝ ችሏል። ፖሊስ ጥቆማ የሰጡትን ሰዎች አመስግኖ በየትኛውም አጋጣሚ መሰል ወንጀሎች ሲፈጸሙ ህብረተሰቡ የተለመደ አጋርነቱን አጠናክሮ እንዲቀጥል መልእክት አስተላልፏል። እነዚህ ተጠርጣሪዎችም ሊያዙ የቻሉት በህብረተሰቡ ጥቆማ መሰረት ነው። ስለዚህ አገልግሎት የሚሰጠው የመብራትም ሆነ የቴሌ መስመሮች ለህብረተሰቡ ነው አገልግሎት የሚሰጠው። ስለዚህ እነዚህ ልጆች ዜጎች ቢሆኑም በህዝብ አገልግሎት ላይ የሚውል ነገሮች ላይ ውድመት ነው እያደረሱ ያሉት። ራቁታቸውን ገብተው ነው እንደዛ ሲቆራርጡና ሲበጣጥሱ የነበረውና ከህብረተሰብ የተደበቀ ነገር ምንም የለም። ጥቆማ እንዲሰጥ ማስረጃ እንዲሆነን ምስክር እንዲሆነን ፍርድ ቤት ሄዶ ቅጣት እንዲያገኙ ማድረግ አለበት። አብራችሁን ስለነበራችሁ እናመሰግናለን። በቀጣይም ሌሎች አዳዲስ የጥንቃቄ መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የሚዲያችን ቤተሰብ ይሁኑ። ይህ ዴይ ቱ ዴይ ኢትዮጵያ ነው።